ሰላም ውድ የቲክታክ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በጣም የምንወደውን የሻይ ቤት ጮርናቄ እንሰራለን። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። በመጀመሪያ በኩባያ ላይ አንድ የሾርባ ማንኪያ እርሾ፣ አንድ የሻይ ማንኪያ ስኳር፣ ግማሽ ኩባያ ውሃ እናደርግና ይህንን አንድ ላይ እንቀላቅላለን። ከዛ ኩፍ እስኪል ለ10 ደቂቃ እንጠብቀዋለን። በሌላ ሳህን ደግሞ 2 ግማሽ ኩባያ ዱቄት ፍርኖ ዱቄት እና አንድ ሻይ ማንኪያ ጨው፣ አንድ ሻይ ማንኪያ ጥቁር አዝሙድ እንዲበጃችን ሽት አድርገን እናደርግበታለን። ጥቁር አዝሙድ እንደዚህ በእጃችን ሽት አድርገን ስናደርግበት ሞር ጣዕሙ ፍሌቨሩን እናገኘዋለን። ከዛ እንደዚህ እርሾአችን ያስቀምጥነው ኩፍ ብሏል። ከዛ ዱቄታችን ላይ እናደርጋለን። ከዛ ሩብ ኩባያ ዘይት እንጨምራለን። ከዛ ይሄንን አንድ ላይ እንቀላቅላለን። አሁን እንደዚህ ከቀላቀለን በኋላ ሩብ ኩባያ ሌላ ውሃ እናዘጋጃለን። ግማሽ ቅድም ተጠቅመናል። አሁን ሩብ ኩባያ ውሃ እየጨመርን ቀስ እያደረግን እንደዚህ ሊጣችንን እሽት እናደርጋለን። ሊጡን ስናቦካ ደረቅ ያለ ሊጥ አድርገን ነው የምናቦካው። በጣም እጃችን ላይ ጥብቅብቅ የሚል መሆን የለበትም። በቃ ጠንከር ያለ ሊጥ አድርገን ካቦካ ነው በኋላ እንደዚህ ፍርፍር ይላል ሊጡ ራሱ። ከዛይን ክድን አድርገን ለአንድ ሰዓት ወይም ደግሞ ደብል ሳይዝ እስከሚሆን ክድን አድርገን እናስቀምጠዋለን። ከዛ ሊጣችን እንደዚህ ኩፍ ሲልልን ማዳመጫ ላይ እናደርገውና እንዳምጠዋለን። እንደዚህ ካዳመጥነው በኋላ ቀጥለን ጥቅልል እናደርገዋለን። ከዛ ጫፉን ቆርጠን እናወጣለን። ከዛ በመካከለኛ ሳይዝ እንቆራርጠዋለን። ከዛ እንደዚህ ሳል ባለ ቢላ ወይም በምላጭ መጠቀም እንችላለን። ስንጥቅጥቅ እናደርገዋለን። ከዛ ከታችም ከላይም እንደዚህ እንሰነጣጥቀዋለን። ልክ ሊጡን እንደዚህ አዳምጠን እስክንቆራረጥ ድረስ ቀድመን ዘይቱን አሙቀን ማዘጋጀት አለብን። ዘይቱ በመካከለኛ ሙቀት መጋል አለበት። በጣም ሆት ከሆነ እንዳስገባችሁት ባንዴ ቀይ ይሆንና እንደ ዳቦ ነው የሚሆነው፣ ከሽከሽ አይልም። ከዛ በኋላ ይሄንን ቀላ እስከሚል ቶሎ ቶሎ ያገላበጥን እናበስለዋለን። ከዛ ቀላ ማለት ሲጀምርልን ልክ እንደዚህ ሙቀቱን ቀነስ እናደርገውና ቀስ ያለ እንዲበስል እናደርገዋለን። ዋናው የሻይ ቤት ብስኩት በቃ እንዲመጣልን ከሚያደርገው አንዱ ቴክኒክ ልክ እዚህ ጋር ሙቀቱን ቀንሳችሁት ቀስ እንዲል አድርጋችሁ እንዲበስል ማድረግ ነው። ከዛ እንደዚህ ከሽ ያለው ብስኩት ይመጣል ማለት ነው። እና እንዳያችሁት በጣም ቀላል አሰራር ነው። ግን ይህንን አሰራር ለማምጣት በተለይ ውጭ ስትኖሩ በጣም ነው የሚናፍቃችሁ የኢትዮጵያው የሻይ ቤት ብስኩት። እና እንዲመጣልኝ ቤት ውስጥ ብዙ ጊዜ ደጋግሜ ሞክሬያለሁ እንዲቢሰሩት ነው ብዬ እና በመጨረሻም አሪፍ ወጥቶልኛል። ከዚህ በፊት ዩቲዩብ ቻናሌ ላይ ፖስት አድርጌው ብዙ ቤተሰቦቼ ወደውት ነበረ። እዛ ላይ ያላያችሁት ዛሬ አዲስ የምታዩት ከሆነ እናንተም ቤታችሁ ሰርታችሁ ሞክሩት። እንደዚህ ነው አሰራሩ። በጣም ቀላል ነው። በጣም ነው ደግሞ የሚጣፍጠው። መቼም የሻይ ቤቱን ፓስቲ ኢትዮጵያ ሆኖ የማይወድ ያለ አይመስለኝም። እና ይሄንን ይመስላል እላችኋለሁ። ከዛ ከሻይ ጋር በትኩሱ መብላት ነው። ውስጡም በደንብ ነው የበሰለው፣ ምንም ሊጥ የለውም። እና እንደዚህ ነበረ የዛሬው አሰራር። እንደወደዳችሁ ተስፋ አድርጋለሁ። ስለተከታተላችሁኝ አመሰግናለሁ። በሌላ ስራ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።